ልጄ ሆይ እንደ እባብ ልባም ሁን፣ በመረጃ ተንቀሳቀስ፣ ደካማና ድሃ አትሁን። ድሃ ኮንክ ልማት እንኳን ጨክኖ ያፈርሳል። የኮሪደር ልማቱ ያፈረሰው አሮጌ ጭቃ ቤትን እንጂ በድንጋይ የተገነባውን ፎቅ አይደለም። እንደ ድንጋይ ፎቅ ጠንካራ ሁን፣ ብታረጅ እንኳን ሚሊዮን ወጥቶልህ ትታደሳለህ። ልጄ ሆይ ለደጎች ደጉን፣ የተቸገሩትን እርዳ፣ የታረዙትን አልብስ፣ የተራቡትን አብላ፣ የተጠሙትን አጠጣ፣ የበደልካቸውን ይቅርታ ጠይቅ፣ የሚያስፈልጋቸውን ካሳ ስጣቸው። ነገር ግን ከፈጣሪ ውጭ ማንንም ተስፋ አታድርግ፣ ከፈጣሪ ሌላ ማንንም እንዳታምን። ልጄ ሆይ ለሚስትህ ታማኝ ሁን፣ ቤተሰብን አክብር፣ አገርን ውደድ፣ ፈጣሪን ፍራ። ልጄ ሆይ አስተውል፣ ካልጨከኑ መበልጸግ፣ ካልበለጸጉ መዘበን አይቻልም። በአግባቡ ሌብነቱንም ጭካኔውም ያስፈልጋል። ያለበለዚያ ድሃ ሆነ ትቀራለህ። አዛዥ መሆን ሲገባ ሎሌ ትሆናለህ። ንጉሥ መሆን ሲገባ ተርታ ህዝብ ሆነ ትቀራለህ። ልጄ ሆይ እንደ እባብ መርዛም ሁን፣ በእባብ መርዝ ውስጥ ብዙ መድኃኒት አለና የከበቡህን ጠላቶችን ድል ትነሳበታለህና። እንዲህ መክረው እየተዘናጋ ካስቸገረ 7 አርጩሜ ቆርጠህ ድጋሚ ምከረው። አሁንም ከልቡ ካልጻፈው አርጩሜውን ተጠቀምበት፣ ነገ ያመሰግናልና።